ስለ መቅደስና ማህ ሰምታችሁ? በጣም ፌመስ መቅደስና ማህ እንዴት አታውቋቸውም? ለማንኛውም እንዴት ከኤአይ ጋር ምን እንዳገናኛቸው ሌትስ ፋይንድ አውት። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ እንኳን ቻናሌ በድጋሚ መጣችሁ። ትንሽ ጉንፋን አፍኖኛል እና ደህና ነን። ሰሞኑን ትንሽ ጠፍቼባችሁ ነበረ፣ ምክንያቱም አሁን ላይ ሚድል ኢስት ላይ ባለው የጦርነት ቴረር የተነሳ የተረጋጋ ሁኔታ ላይ አይደለንም። እንደምታይ ጆሮዬን ጣል ያልኩ እያዳመጥኩ ነው ያለሁት። ኤኒ ታይም ሊሆነ ነገር ሊደርስብን ይችላል። እስከዛው ግን እንታገላለን እና ወደ መቅደስና አማሃ ታሪክ ልመልሳችሁና መቅደስና አማሃ ባይዘው ኤአይ ናቸው። ቮይስ ክሎን የሚያደርጉ ኤአይዎች ናቸው። የትኛውም ዌብሳይት ላይ ማለት ትችላላችሁ በአሁኑ ሰዓት ላይ አማርኛ ቮይስ ክሎን እንዲያደርጉላችሁ ወይም ቴክስት ወደ አማርኛ እንዲቀይሩላችሁ የሚያደርጉት ኤአይዎች ናቸው። ማነው ዲቨሎፕ ያደረገው? ማይክሮሶፍት ኤአይ ቲም ነው። የማይክሮሶፍት ኤአይ ቲም ለአማርኛ የመረጠው መቅደስና አማሃን የመረጠበት ምክንያት ሲገልጽ ማለት ነው ወደ ኋላ ተመልሶ የኢትዮጵያን ታሪክ በመጀመሪያ ክሬት የተደረገችው መቅደስ ናት 2021 ላይ። ምክንያቱም መቅደስ የአማርኛ ቋንቋችን ማለትም ከአማርኛ በፊት የነበረው ወደ ግዕዝ ቋንቋ ቅድስ ከሚለው ማለት ነው ከዛ ነው የመጣውና ታሪካዊ፣ ባህላዊ፣ ሃይማኖታዊ ነገሩን አድርጎ አካቶ አትራክት የሚያደርግ ቃል መረጠና መቅደስን ዲቨሎፕ አደረጓት ማለት ነው። ከዛ አማሃ ተከተለ። አማሃ ደግሞ ያው ባጼዎቹ ታሪክ የመጨረሻው ኢምፔሪየር ነው። ማለትም የአጼ ኃይለ ሥላሴ ልጅ አማሃ ኃይለ ሥላሴ ማለት ነው። በሱ ስም ነው የተሰየሙት ማለት ነው እነዚህ ሁለት የኤአይ ክሎኖች እና ሞክሬያቸዋለሁኝ። አብረን እንመልከታቸው ማለት ነው። በመጀመሪያ የምንሞክረው የቮይስ ክሎን ዌብሳይት ክሪክ ይባላል። CRI.com .text to speech /Amharic ሰርች እናደርግ። እንደምትመለከቱት እዚህ ጋር ክሊክ መጥቷል። በመጀመሪያ የመጣው ፌመስ የሆነው 11 ላብ ነው። 11 ላብም ምርጥ የሆነ የቮይስ ክሎን ዌብሳይት ነው። ነገር ግን አማርኛ እስካሁን እንትን አላሉም፣ ዲቨሎፕ አላደረጉም። ወደ ክሊክ እንሂድ። እንደምትመለከቱት በቀጥታ ከፍቶልናል። እዚህ ጋር ቴክስታችንን እንጽፋለን ማለት የምንፈልገውን ነገር። እንደምትመለከቱት ላንጉጁ እዚህ አለ። እዚህ ጋር ደግሞ ቮይሶቹ ያስመርጠናል የድምጾቹን አይነት ማለት ነው፣ የወንድ ሴት። እኔ በመጀመሪያው ጀስት በመቅደስ በሚለው ኢቭን ሳይን አፕ ራሱ አላደረኩም። እንደምትመለከቱት ገና ነው የከፈትኩት። እዚህ ጋር ወደ 1200 ቃላት ፊደላት 1200 ፊደላት ድረስ መጻፍ ትችላላችሁ። የጻፋችሁትን ሪከርድ ያደርገዋል ማለት ነው። እንመልከት። ምሳሌ እኔ እንደዚህ ብዬ ጻፍኩ፣ ብዙ ሰዓት የሚወስድባችሁን ስራ ይሄንን እንዴት አድርጎ ጄነሬት እንደሚያደርገው እንመልከት። እዚህ ጋር ጄነሬት ክሊክ ታደርጉታላችሁ። ብዙ ሰዓት የሚወስድባችሁን ስራ በአጭር ደቂቃ የሚሰራላችሁ ብታገኙ አትደሰቱም? ዛሬ ስራችሁን ቀላልና ፈጣን የሚያደርጉላችሁ 5 የኤአይ አፕሊኬሽኖች ይዤላችሁ መጥቻለሁ። ብዙ ሰዓት የሚወስድባችሁን ስራ በአጭር ደቂቃ የሚሰራላችሁ ብታገኙ አትደሰቱም? ዛሬ ስራችሁን ቀላልና ፈጣን የሚያደርጉላችሁ 5 የኤአይ አፕሊኬሽኖች ይዤላችሁ መጥቻለሁ። ይሄን ይመስላል። ሁለት ቮይስ ክሎን ነው ያላቸው መቅደስና መሐሚል። አማርኛ ብዙም አይችሉ የጠፋባቸው የዲያስፖራ ድምጽ ነው ያላቸው። አማርኛ የጠፋበት የዲያስፖራ ድምጽ ነው ያላቸው። ቀጣይ ኡበር ዳክ ኤአይ ነው። እሱን
ሰርች እናደርጋለን። uberduck.com.text-to-speech /amharic ወደ ገደለው ይገባል ማለት ነው። እና ለተመለከቱት ቴክስት ቱ ስፒች ኢን አምሃሪክ የሚለውን አገኘሁት። እሺ እዚህ ደግሞ እነማን አሉ? አሁንም ሳይን አፕ አለለም ዛው ጀስት ለማሳየት ማለት ነው። እዚህ ጋር መቅደስ እና ማናቸው ጀነሬት እናድርገውና ሌትስ ሲ ብዙ ሰዓት የሚወስድባችሁን ስራ በአጭር ደቂቃ የሚሰራላችሁ ብታገኙ አትደሰቱም? ዛሬ ስራችሁን ቀላልና ፈጣን የሚያደርጉላችሁ 5 የኤአይ አፕሊኬሽኖች ይዤላችሁ መጥቻለሁ። ጥያቄ ምልክት ካደረኩት should be the accent like አትደሰቱም? ብዙ ሰዓት የሚወስድባችሁን ስራ በአጭር ደቂቃ የሚሰራላችሁ ብታገኙ አትደሰቱም? አይነት just question mark አለው እኮ አትደሰቱም። መቅደስ እየሰማሽኝ ከሆነ ጥያቄውን ጥያቄ አስመስዩ። እንደምትመለከቱት ኡበርዳክ ከክሪክ በምን ይለያል? መጀመሪያ እንደምትመለከቱት እዚህ ጋር 350 ቃላት ብቻ ነው መጻፍ የሚፈቅድላችሁ። ኡበርዳክ ላይ 1200 አካባቢ ነበር ያየ ነው ማለት ነው። እሺ ወደ ሶስተኛው እንሂድ። TTS ፍሪ ነው። ካፒታል TTSF .com.text-to-speech /amharic ኦኬ እንሞክረው። አምስት መቶ ኦኬ ፌር ኢነፍ 500 ቃላትን መጻፍ ይቻላል። ከሞን እዚህ ጋር ማማና መቅደስ ናቸው። እንደምትመለከቱት እዚህ ጋር ዳውንሎድ እያደረገ ነው። ቀጥታ ከዚህ ጋር መስማት አንችልም። መጀመሪያ ዳውንሎድ አድርጉት አለ። ዳውንሎድ እያደረግኩ ነው። ኦኬ ጨርሰናል ዳውንሎዱን። ብዙ ሰዓት የሚወስድባችሁን ስራ በአጭር ደቂቃ የሚሰራላችሁ ብታገኙ አትደሰቱም? ዛሬ ስራችሁን ቀላልና ፈጣን የሚያደርጉላችሁ 5 የኤአይ አፕሊኬሽኖች ይዤላችሁ መጥቻለሁ። ብዙ ሰዓት የሚወስድባችሁን ስራ በአጭር ደቂቃ የሚሰራላችሁ ብታገኙ አትደሰቱም? ዛሬ ስራችሁን ቀላልና ፈጣን የሚያደርጉላችሁ 5 የኤአይ አፕሊኬሽኖች ይዤላችሁ መጥቻለሁ። ዋው ማለት ኤአይ እንዴ! ለኤአይ ግን አማርኛ እንደዚህ ከባድ ነው እንዴ? አፏን በአማርኛ የፈታች ኤአይ ያስፈልገናል ጋይስ ሲሪየስሊ። እና ደግሞ ከመቅደስና ከማውጅ እንዴ ሌትስ ዩዝ ዲት ሄለን እንዴ። እንግዲህ እንደተመለከታችኋቸው መቅደስና ማሃ ስማቸውና ታሪካዊ አመጣጣቸው ኢትዮጵያዊ ነው። ነገር ግን አማርኛ ረጅም ጊዜ ያልተናገሩ ውጪ የቆዩ ዳያስፖራ ነው የሚመስሉት። አማርኛችንን በደንብ የምናገር ቮይስ ክሎን ቪዲዮ ጀነሬተር ቮይስ ጀነሬተር ያስፈልጋል። አማርኛ ብቻ አይደለም ሌሎች ነፍ ቋንቋዎች አሉ ኢትዮጵያ ውስጥ እነሱንም ጭምር ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉት። ከተረፍኩ ከጦርነቱ ወደ 3ኛው ዓለም ጦርነት ካልገባን ከተረፍኩ ቀጣዩን ቪዲዮ ይዤላችሁ እመጣለሁ ማለት ነው። እስከዛው እስከምንገናኝ ሰብስክራይብ። መልካም ጊዜ